ጎንደር ላይ ተወልዶ አድጎ ጀርመን አገር ሂዶ በግዕዝ ፒኤችዲ ይዞ መምጣት ለኔ በጣም ትልቅ ውድቀታችን የሚያሳይ ነው ብዬ ነው ማለት የህዝብ ቋንቋ ነው ቋንቋው ሃይማኖታዊም አይደለም እኛ ወርቁ እዚህ ሳለልን እዛ ሄደን ነሐስ ፍለጋ ነው የምንሄደው ፈረንጅ ግዕዝ አስተምሮን ፒኤችዲ ዘን መምጣት የለብንምና በጣም በቁጭት አጽንኦት ሰጥቼ ሁሉም ኢትዮጵያዊ ውስጡ በዚህ እኔ የምቆጨውን ያህል እንዲቆጭ የምፈልገው ነገር ይሄ ነው ላይካነ ግዕዝ ምመን ለበጎንደር ታስላስ ቀደስጎ በባፈሆሙ ዘቀኔ ንጉስ አምጣኔ ተናገር ጽድቀ በቃሉ ሚስጥራ ስላሴ ሰላስ ሁሉም ሰው ጎንደር እንዲድና በግዕዝ ፒኤችዲ ሰርተን እንምጣ ብሎ ነጩ ሁሉ ወደዚህ እንዲጎርፍ የማድረግ ችሎታውም አለን እሺ ዶክተር ኃይለ ማርያም እንግዲህ ከየት እንደመጣችሁ እስኪ አስተዋውቀን ብንቀጥል ሌሎች ጥያቄዎች አሉ እሺ ያው ስሜን አስተዋውቀዋል ዶክተር ኃይለ ማርያም የአራተኛ አመት የግዕዝ ቋንቋ ተማሪ ነኝ በጎንደር ዩኒቨርሲቲ ያው በቋንቋውን በ2012 ነው የጀመርነው በዲግሪ ፕሮግራም ነው የተጀመረ ለመጀመሪያ ጊዜ ነው ቋንቋው በዲግሪ የተጀመረው እና በአሁኑ ሰዓት ያለነው አራተኛ አመት ደረስን ተማሪዎች ወደ 60 የሚሆን ቁጥር ያለን ተማሪዎች አለን እና በሚቀጥለው አመት እግዚአብሔር ከፈቀደ ግራጁዌት እናደርጋለን ብለን እናስባለን ለመጀመሪያ ጊዜ በግዕዝ ቋንቋ በጣም ጥሩ እናመሰግናለን ከዚህ በመቀጠል የማህበረሰቡ አመለካከት ግዕዝ ቋንቋ የማን እንደሆነ ማወቅ አልተቻለም አሁን እየተወዛገበ ያለበት ሁኔታ ነው ያለው ቋንቋው በብዛት አሁን እየተነገረ ያለው በቤተክርስቲያን ስለሆነ ማህበረሰቡ የቤተክርስቲያን ወይም የክርስቲያን የኦርቶዶክሶች ቋንቋ ነው ብሎ እየወሰደ ነውና እንደው ከዚህ አንፃር ቋንቋው የማን ነው ትላለ ዶክተር ቋንቋው በርግጥ በአሁኑ ሰዓት ለቤተክርስቲያን መኖሩ ይታወቃል ግን ደግሞ አንድ ነገር በሆነ አጋጣሚ በጊዜያዊነት ሆነ ቦታ ሊቆይ ይችላል እና ቋንቋው በቤተክርስቲያን ልክ በቤተክርስቲያን የተለያዩ እጽዋትን እንደምናገኘው አሁን የኢትዮጵያ ደን ከዘመናት በፊት ኢትዮጵያ በደን ሽፋኗ በጣም ትታወቅ ነበር አሁን ግን በቤተክርስቲያን ውስጥ ብቻ ነው የተለያዩ እጽዋት የሚገኙት እንደዛው ነው ደግሞ የግዕዝ ቋንቋ ከዘመናት በፊት የሀገራዊ መግባቢያ ወይም ደግሞ የመንግስት ቋንቋ ነበር ግን ቋንቋው በአማርኛ እየተተካ ሲመጣ በቤተክርስቲያን ሊቆይ ይችላል እንጂ የህዝብ ቋንቋ ነው ቋንቋው ሃይማኖታዊም አይደለም እንደሌላው ቋንቋ እንደ አማርኛ እንደ ኦሮምኛ እንደ ትግርኛ የዘውግ መጠሪያ የሌለው ቋንቋ ነው አማርኛ ስንል አማራን የሚል ነገር ይኖረው ይችላል ትግርኛም እንደዚሁ ግዕዝ ግን ዘውግ የሌለው ቋንቋ ነው ለሁሉም መሆን የሚችል ቋንቋ ነው ማለት ነው በጣም ጥሩ ስለዚህ በዘመናት ያገር አቀፍ ቋንቋ አሁን በዚህ ጊዜ የኢትዮጵያ የሥራ ቋንቋ ሆኖ የሚያገለግለው የአማርኛ ቋንቋ ነው ልክ እንደዛ ሆኖ የሚያገለግል ነበር ማለት ነው ግዕዝ ቋንቋ አዎ የህዝብ ቋንቋ ነው የነበረ የመንግስት ቋንቋ ነው የነበረ የሥራ ቋንቋ ነው የነበረ ከዘመናት በኋላ ግን በጣም ረጅም ጊዜ ያስቆጠረ ነው ቋንቋው ከክርስቶስ ልደት በፊት ወደ 500 ዓመት ዓለም እንደጀመረ ከክርስቶስ ልደት በኋላ ደግሞ እስከ 10ኛው ክፍለ ዘመን ጀምሮ ቋንቋው ይነገር ነበር ከዛ በኋላ ነው ቋንቋው እንትን ይያለ መጣ በተለይ ከ13ኛው ክፍለ ዘመን ጀምሮ ወደ አማርኛም ወደ መግባቢያ የሆነ መጣ የግዕዝ ቋንቋ ግን ልሳነ መጻሕፍት ይባላል መጽሐፍ የሚጻፈው በግዕዝ ነው እስከ 19ኛው መቶ ክፍለ ዘመን በግዕዝ ቋንቋ መጽሐፍት ይጻፉ ነበር ከዛ በኋላ ነው ሙሉ በሙሉ በአማርኛ ሊተካ የቻለው ነገር ግን አማርኛ ቋንቋ ሙሉ በሙሉ የሥራ ቋንቋ ሆነ ማለት ከግዕዝ የተለየ አይደለም በብዛት የግዕዝ መሰረቶች ያሉት ነው አማርኛ ቋንቋ ግዕዝን ማወቅ አማርኛ ቋንቋን በደንብ ለማወቅም ይጠቅማል እና
አማርኛ ቋንቋ ከግዕዝ እንደተወለደው እስካሁን በደንብ በጥናት የተደገፈ ከዚህ ነው። አማርኛ ቋንቋ ከዚህ ዘመን ጀምሮ በትክክል እንትን ማለት ባይቻልም ግን ከግዕዝ ሙሉ በሙሉ እንደመጣ በተለይ አማርኛ፣ ትግርኛ ከግዕዝ ጋር የተቀራረበ እንትን ያላቸው። በጣም ጥሩ። የመጨረሻ የማደርገው ጥያቄ የግዕዝ ቋንቋን እንደ ቋንቋ ማጥናት ለመግባቢያነት ያስፈልጋል። ግን ከሌሎች ቋንቋዎች በተለየ ከመግባቢያነት ባለፈ የግዕዝ ቋንቋን መማር ምን ጥቅም አለው ትላለህ ዶክተር? ያው የግዕዝ ቋንቋ በተለይ ከሌሎች ቋንቋ ለየት የሚያደርገው በተለይ የግዕዝ ቋንቋን አሁን የውጭ ዓለምም ትኩረት ሰጥቶ ቋንቋውን በጥናት በዩኒቨርሲቲዎች እየተጠና ብዙ ነገሮችን እየሰሩ ነውና ቋንቋውን ማወቁ በግዕዝ የተጻፉ መጻሕፍት ቀደም ባሉት ጊዜያት በግዕዝ ተጽፎ ታትመው በገዳማት በተለያዩ ሙዚየሞች በማይክሮፊልም ነው በግዕዝ ተጽፎ ተቀምጦ ያለ እና ቋንቋውን ማወቁ ታሪክን ወደ ኋላ ተመልሶ ለማጥናት አይነተኛ መድኃኒት ነው። ምክንያቱም ቋንቋው አቅፎ ወይም ደግሞ ቋጥሮ የያዘው ምስጢር አለ። ቋንቋውን አወቅን ማለት ምስጢርን እየገለጥን ነው ማለት ነው። የውጭ አጥኚዎችም ወደዚህ ነው የሚመጡት። በአርኪኦሎጂም ብዙ ነገሮችን በቁፋሮ የሚያገኙት በግዕዝ የተጻፉ ነገሮችን ታሪክን ለማጥናት ነው እና በጣም ወሳኝ ነገር ነው። የግዕዝ ቋንቋን ማጥናት ታሪክን ለማወቅ ይጠቅማል። የዓለምን ሂደት ለማጥናት ይጠቅማል። በጣም አመሰግናለሁ። በመጨረሻ እንግዲህ ይሄንን ቀረጻ የሚመለከቱ በተለያየ ሚዲያዎች ሶሻል ሚዲያም ሊሆን ይችላል ወጣቶችም አዛውንቶችም ይኖራሉና ምን መልእክት ታስተላልፋለህ? ለወጣቶች የማስተላልፈው መልእክት ራስን ማየት ይጠቅማል። መጀመሪያ አሻግሮ ለማየት መጀመሪያ ከራስ መጀመር መቻል አለበት። ራስን ሌላው እንደለት መፍቀድ ፈጽሞ ከአባቶቻችን የሚጠበቅ አይደለም። ራሳችን አየን ማለት አባቶቻችን የመጡበትን ጉዞ ወደ ኋላ ተመልሰን እናጠናለን። ኢትዮጵያ ታላቅ ነበረች እንላለን። ታላቅ የነበረችበት ምስጢር ምን እንደሆነ ለማወቅ የሚረዳን ራሳችን ማየት ስንችል ነው። ስለዚህ ለወጣቱ የምመክረው ነገር ወጣቱ የግዕዝን ቋንቋ ማጥናት እንዳለበት፣ በግዕዝ የተጻፉ መጻሕፍትን መመርመር እንዳለበት፣ የተለያዩ ጥናታዊ ጽሑፎችንም ከግዕዝ መጻሕፍት ጋር አገናኝቶ መጻፍ ቢችል ወጥ የሆነ ጽሑፍ ሊገኝ ይችላል ማለት ነው። ጥሩ ጥሩ ግኝቶችን ማግኘት ይቻላል። የግዕዝ ቋንቋ መጻሕፍትን በልሳነ ግዕዝ የተጻፉ መጻሕፍትን ወጣቱ መመርመር ከቻለ እንደነበርነው ወደ ነበርንበት ታላቅ ወደ ነበርንበት ዘመን የማንመለስበት ምንም ምክንያት የለም። እሺ፣ በመጀመሪያ ስሞትን ቢያስተዋውቅልን። ስሜ ክቡር ሁኔ ይባላለሁ። የግዕዝ 4ኛ ዓመት ተማሪ ነኝ። ውጭ ሀገር 25 ዓመት ኑሬ ነው አሁን ወደ ኢትዮጵያ የተመለስኩት። ፈረንሳይ ሀገር 10 ዓመት ነበርኩኝ። እንግሊዝ ሀገር 4 ዓመት፣ ካናዳ 8 ዓመት፣ ኬንያ 3 ዓመት ነበርኩና ከ25 ዓመት በኋላ ወደ ኢትዮጵያ የገባሁት በ2008 በኢትዮጵያ አቆጣጠር ነው። አሁን ጎንደር ዩኒቨርሲቲ መምህር ነኝ። ግዕዙን እንድማር የገፋፋኝ ነገር ምንድነው? ወደ ጎንደር ስመጣ የኛ የግዕዝ ቋንቋ በውጭ ሀገር እየተሰጠ በየዩኒቨርሲቲዎች በዲግሪ በማስተር በፒኤችዲ ይሰጣል። ጎንደር ዩኒቨርሲቲ ግን ለምንድነው እስካሁን ያልጀመረ እያልኩ ይቆጨኝ ነበርና ይሄ ትምህርት ሲከፈት መጥቼ የተመዘገብኩት ግዕዝን ለመማር ነውና ሁሉ ነገር ምስጢሩ በሙሉ በእጽዋት ብንል በስነ ህንጻ ብንል በግብርናው ብንል መሰረቱ የተጣለው በዚህ ቋንቋ ስለሆነ አሁን ለምሳሌ እኔ እንግዲህ በፕሮፌሽን ስራዬ የባዮኬሚስትሪ መምህር ነኝ። ግን በዛ ውስጥ ስለ እጽዋት ተማሪዎቼ በእጽዋት ላይ ነው የሚሰሩ። ግን እኛ አባቶቻችን ስለ እጽዋት ሰርተውት ያለፉት በጣም ብዙ ነገር ስላለ ነገር ግን ቋንቋውን ካላወቅን ያንን አክሰሱ ስለሌለን ያንን ብንማር ለተማሪዎችም ማገዝ ይችላልው። ለኔም ደግሞ የእውቀቱ ምንጭ እዛ ውስጥ ስለሆነ ያንን ለማወቅ ይረዳኛል ብዬ ነው የተመዘገብኩት። በጣም ጥሩ። ውጭ ሀገር መድኃኒቶች በተለይ ጀርመን ሀገር የሚታመንበት ጥሩ መድኃኒት እየተሰራ ወደ ሀገራችን ኢትዮጵያ ይመጣልና
የሚያዝለት ዋጋ ለምሳሌ አንድ መድኃኒት የሆነ ዋጋ ይኖረዋል። ቀንስ አትቀንስ አንልም ሁሉ ባሉን ነው የምንገዛው መድኃኒት ቤት ሄደንና መድኃኒት ላይ እንዲህ አይነት ስራዎች እየተሰሩ ነው ይባላልና ለወደፊት አገራችንም በዚህ የራሷን ዕውቀት እንግዲህ በመናውቀው የግዕዝ መጻሕፍት ይሄ ሁሉ ሚስጥር ስላላቸው ወደ ውጭ ሀገር ሂዶ ያተተርጉሞ ነው መድኃኒት እየሆነ ወደ ሀገራችን እየመጣ ያለውና ከዚህ ከመድኃኒትም አንፃር እንዲያው አራተኛ ዓመትም እንደሆኑት ነግረውናል። ስለዚህ በዚህ ሰዓት ዕውቀቱ የአራተኛ ዓመት ያክል ዕውቀት አለ ወይ? እንደው እንዴት ነው ዩኒቨርሲቲውስ እንዴት እያስተማረ ነው ቢለው ፈልገን። ዩኒቨርሲቲው ጅምሩ ጥሩ ነው፣ ግን በጣም መጠናከር አለበት። በዚህ እንዲቀጥል ነው የምንፈልገው። አሁን ያለው ዕውቀት ለምሳሌ እኔ አሁን 4ኛ ዓመት ነኝ፣ ግን የሚገባኝን ዕውቀት በዚህ 4 ዓመት ውስጥ ይበቃኛል ብዬ ራሴን ማጋነን አልችልም። ግን ጅምሩ ጥሩ ስለሆነ በዚህ ሌሎቹም ገብተው እንዲቀጥሉና እኔም ደግሞ ለወደፊቱ ለመቀጠል ሀሳብ አለኝ። በውጭ የውጭ ዜጎች ፈረንሳይም ቢሆን ጀርመንም ቢሆን የኛን ዕውቀት ተጠቅመው ግዕዙን በማጥናት እዛ ውስጥ ያለው ምስጢር ተጠቅመው መድኃኒት እየሰሩ ለኛ ይሸጡልናል። እኛንን ያን መድኃኒት ተጠቅመን ለነሱ መሸጥ ያለብን። ስለዚህ ያ በትውልዱ ላይ ያቆጭት ሊኖር ያስፈልጋል። እኛ የራሳችን ሀብት እስካሁን አልተጠቀምንም። ስለዚህ ይሄ ጎንደር ዩኒቨርሲቲ የጀመረው ሌሎች ዩኒቨርሲቲዎችም አሉ። ይሄ ጥሩ ጅምር ነው። አጠናክሮ መቀጠልና ሌሎቹ የውጭ ዜጎች ራሱ ሳይቀር መተው ጎንደር ዩኒቨርሲቲ ማስተር ፒኤችዲ እንዲሰሩ ማድረግ ነው ያለብን። እዚህ ያለ ወርቃችን እየፈለፈል ወርቅ ስል የምርምር የእውቀት ወርቅ ማለት ነው። የማዕድኑ ወርቅ አይደለም የምናገረው እዚህ ላይ። ያን ወርቅ አውጥተን ለትውልዱ እንዲጠቀምበት ማድረግ የምንችለው የግዕዝ ቋንቋን ስንችል ብቻ ነው። መጽሐፍም ከዚህ በፊት እንዳሳተሙ ሰምተናልና እስኪ ስለ መጽሐፉ አንዳንድ ነገር ቢሉንና የትምህርት ደረጃውም ያው በፒኤችዲ ደረጃ ነው እኔ ማውቀው፣ ከዛም በላይ ሊኖረው ይችላል ያለውን ነገር ግልጽ ቢሆንልን። እሺ ይሄን ግልጽ ለማድረግ የመጀመሪያ ዲግሪን ፈረንሳይ፣ 2 ማስተሬን ከፈረንሳይ፣ ፒኤችዲ ከእንግሊዝ፣ ከዛ ፖስት ዶክ በባዮኬሚስትሪ ከካናዳ ነው። ከዛ በኋላ ነው ወደ ኢትዮጵያ የመጣው። ወደ መጽሐፉ ስመጣ መጽሐፉ እንግዲህ እኔ የኦርጋኒክ ኬሚስትሪ እና የባዮኬሚስትሪ ፊልድ ሰው ነኝ። አሁን ማስተምረው ይሄን ሁለቱን ሳብጀክት ነው። ነገር ግን አሁን በውጭ 25 ዓመት እንደመቆየቴ የኢትዮጵያ ታሪክ በሚገባው ልክ ለዓለም አስተዋጽኦ ባደረገችው ልክ ሲነገር አንሰማም። ብዙ ጊዜ የኢትዮጵያን ታሪክ ዝቅ የማድረግ ቴንደንሲ ስለምናይ በውጭ ጸሐፍቶች እኔና ባለቤቴ ካንድ ላይ ሆነን ዘ ግሎሪየስ ኢትዮጵያ በሚል በእንግሊዘኛ የጻፍነው መጽሐፍ አለ። አምና ነው የወጣ እና ያ መጽሐፍ የሚያትተው ከ7000 እንግዲህ ብዙ ጊዜ የኢትዮጵያ ታሪክ ጸሐፍቶች የኛ የአገር ውስጥም ሆነ የውጩ ከአክሱም ነው የሚጀምሩ። እኛ ደግሞ በዚህ መጽሐፍ ላይ በደንብ አጽንኦት ሰጥተን የጻፍነው ከአክሱም በፊት የነበረውን ስልጣኔ ነው። ከ7000 ዓመት ጀምሮ እስከ ኃይለ ሥላሴ ድረስ ያለውን ታሪክ ነው የምናትት በዚህ መጽሐፍ እና ይሄ ምንድነው ቁጭት የወለደው መጽሐፍ ነው። በኢትዮጵያ ሁና ሳለ የስልጣኔው ምንጭ ለሁሉ ነገር ለዓለም አበርክቶ የሰጠችው ኢትዮጵያ ሁና ሳለ ነገር ግን ያ ሁሉ አስተዋጽኦ ለግብጽ ነው የሚሰጡት። ኢጂፕቶሎጂስት የሚባሉ ነጭ ጸሐፍቶች አሉ እና የኢትዮጵያን ስራ በሙሉ ለግብጽ ስለሚሰጡ እኛ ደግሞ ያ ኢትዮጵያ ለግብጽ፣ ግብጽ ለግሪክ፣ ግሪክ ደግሞ ለሮማን ሰጡት። ስልጣኔው እንደዚህ ነው የፈለሰ። አሁን በሳይንሱ ስንሄድ የሰው ልጅ መገኛ ኢትዮጵያ ናት የሚለውን ሁሉም ሰው ተቀብሎታል። ግን የስልጣኔ መገኛ ኢትዮጵያ ናት የሚለውን ለመቀበል ግን ትንሽ ያማቸዋል፣ ያስቸግራቸዋል። እና ያንን የሰው ልጅ መገኛ ኢትዮጵያ ናት ብለው ካመኑ ያ እዛው የተገኘ የሰው ልጅ ነው አይደል ስልጣኔውን የሚያመጣው። እና ስልጣኔው የመጣ በሁሉም ዘርፍ ብንሄድ፣ በስነ ህንጻ ብንሄድ፣ በግብርና ብንሄድ፣ በሁሉ በመድኃኒት ብንሄድ የዚህ ሁሉ ስልጣኔ ምንጭ ኢትዮጵያ ናት። ኢትዮጵያ የሰጠችው አበርክቶ ነው አሁን እንደገና በእንግሊዘኛ ተጽፎ ተመልሶ ወደኛ የሚመጣልን። ስለዚህ አሁንም ከግዕዙ ጋር አያይዘው ይሄን ግዕዙን ብናውቅ ግን ይሄ ሁሉ ሳይንስ አሁን እኛ በእንግሊዘኛ የምናውቀው እኔም ፒኤችዲ ስሰራ የተማርኩት ከዚሁ ከሀገሬ ውስጥ እንዳለ ነው የማውቀው። እና ያን መጽሐፍ ስንጽፍ ትውልዱ ታሪኩን እንዲያውቅ፣ ታሪኩን ካወቀ የስልጣኔ ምንጭ ኢትዮጵያ ናት። አሁንም ያን ካወቅን ደግሞ ኢትዮጵያ ለወደፊት ምን ልትሆን እንደምትችል
እንዲያውቅ ትውልዱ እና ይሄን መጽሐፍ አበርክቶው ለትውልዱ አሁን ላለው በዚህ 30 ዓመት ውስጥ ለተወለደ ትውልድ ነው። ግን ደግሞ በውጭ ተወልደው ለሚያድጉ ኢትዮጵያውያን ለአፍሪካውያንም ምክንያቱም ኢትዮጵያ ማለት አፍሪካ እንደሆነች መጽሐፉ ላይ ራሱ አፐር ኢትዮጵያ ሎወር ኢትዮጵያ ተብሎ አፍሪካ ሁለት ፓርት እንደሆነችና ስለ ኢትዮጵያ ስናወራ ምን ጊዜም ስለ አፍሪካ እያወራን ነው እና በውጭ ያሉ ጥቁር አሜሪካን ጥቁር አፍሪካን ኢትዮጵያውያን በውጭ ተወልደው ያደጉ አገር ውስጥ ያሉ በተለይ አሁን ይሄ እንግሊዘኛ ስለሆነ በዩኒቨርሲቲ ደረጃ ያሉ ወጣቶች እንዲያነቡት እንፈልጋለን። ግን አሁን በአማርኛ ይተርጎም እየተባለ ስለሆነ በአማርኛ እየተረጎም ነው። እንደገና ደግሞ ፈረንሳይ ውስጥ የሚፈልጉት ብዙ ሰዎች ስላሉ ወደ ፈረንሳይኛም እየተረጎምኩት ነው የምገኘው መጽሐፉን እና አጽንኦት ሰጥቼ መናገር የምፈልገው ትውልዱ ይሄን መጽሐፍ ቢያነብ ኢትዮጵያ ማናት ማን ነበረች አሁንም ለወደፊቱ ማን ትሆናለች የሚለው ማወቅ ይችላል ማለት ነውና የኢትዮጵያን ታላቅነት የሚገልጽ መጽሐፍ ነው። መጽሐፉ የሚገኘው ባህር ዳር መጽሐፍት ቤቶች ይገኛል። ጎንደርም አለ፣ ውጭም አለ፣ ሲያትል አለ፣ ቶሮንቶ ካናዳ አለ። በጣም ጥሩ። ከዚህ በመቀጠል የግዕዝ ትምህርት በየዩኒቨርሲቲዎች ተጀምሯል። እኔ እንኳን የማውቀው የወሎ ዩኒቨርሲቲም እየሰጠ ነው ያለው፣ አስመርቋልም። ደብረ ማርቆስ ዩኒቨርሲቲም እየሰጠ ነው ያለው። ባህር ዳር ዩኒቨርሲቲም በማስተርስና በመጀመሪያ ዲግሪ ደረጃ እየሰጠ ነው የሚገኘውና ይህ የዩኒቨርሲቲዎች ርብርብና ጥረት ሌሎችም ዩኒቨርሲቲዎች አስበውበት ለግዕዝ ወደ ነበረበት መምጣት ትልቅ አስተዋጽኦ ይሆናል ብዬ አስባለሁኝና ነገር ግን ይሄ የእናት ቋንቋ ወይም ማዘር ታንግ የሚሉትን ነገር እንዲሆን ለማድረግ ግዕዝን እንዲያው ከወላጆች ምን ይጠበቃል፣ ልጆቻቸው ምን ቢያደርጉ የሚለውን ምክር እስኪ ትንሽ። በጣም ጥሩ ጥያቄ ነው። ልጆቻቸው መጀመሪያ በህፃናት ላይ ያንን ቋንቋውን ፍቅር ማሳደር የወላጅ ኃላፊነት ነው። ስለ ኢትዮጵያ ታሪክ ስናወራ ምን ጊዜም ከግዕዝ ጋር የተያያዘ ነው። ምክንያቱም ታሪኮቻችን በሙሉ ተጽፈው የሚገኙት በዚህ ቋንቋ ስለሆነ ስለዚህ የኢትዮጵያን ታሪክ ለማወቅ ግዕዝ ምን ያህል የግዕዝን ማወቅ ምን ያህል ጠቀሜታ እንዳለው እናቶች ይሄንን የማነሳሳት ስራ ቢሰሩ ከዛ በኋላ ደግሞ በየትምህርት ቤቱ ይሄ ቋንቋ እንዲሰጥ ቢደረግ የእናቶች ድርሻ እነሱን ማነሳሳት እንዲያውቁ ማድረግ ነው። ከዛ ደግሞ በትምህርት ቤት ደረጃ ቢሰጥ ያንን በውስጣቸው ተነሳሽነትን የማሳደር ኃላፊነት የወላጆች ሆኖ በየትምህርት ቤቱ እንዲሰጥ ደግሞ የመንግስት ቢሆን እኔ ደስ ይለኛል። ምክንያቱም ወላጅ አሁን መምህር ቀጥሮ በየቤቱ ምን ያህል ወላጅ ከፍሎ ማስተማር ይችላል የሚለውን ስታይ ተደራሽነቱ ውስን ነው የሚሆን። የተወሰኑ ሰዎች ሊያስተምሩ ይችላሉ። ግን ሁሉም ህፃናት ትንሽም ትልቅም ደሃም ሀብታም ሳይል ሁሉም ተደራሽ እንዲሆን በትምህርት ቤት ደረጃ ቢሰጥ እና እናቶች ደግሞ ያንን ቋንቋ በውስጣቸው ፍቅሩ እንዲያድር ምክንያቱም ስለ ግዕዝ ስናወራ ስለ ኢትዮጵያ ታሪክ እያወራን ስለሆነ ያን የማሳደር ኃላፊነት ቢወስዱ ወላጆች ይችላል። በጣም ጥሩ ዶክተር። አንዳንድ ተማሪዎች የኢትዮጵያውያን ወደ ጀርመን ሀገር እየሄዱ የግዕዝ ቋንቋን በፒኤችዲ ደረጃ እየተማሩ ይመጣሉና እንደው እዚህ ላይ ምን አስተያየት አለዎት? ጥሩ ጥያቄ ነው። ይሄ እኔ ሁሉ ጊዜ የሚቆጨኝ ነገር ነው። ለምሳሌ እንደው ጎንደር እንድትወስድ ጎንደር እንግዲህ የስልጣኔው ምንጭ የቋንቋው መድበል ነው ተብሎ ነው የሚታመነው ነውም ደግሞ ጎንደር ላይ ተወልዶ አድጎ ጀርመን አገር ሂዶ በግዕዝ ፒኤችዲ ይዞ መምጣት ለኔ በጣም ትልቅ ውድቀታችን የሚያሳይ ነው ብዬ ነው የማስበው። ምክንያቱም እነሱ ናቸው መጥተው እዚህ ፒኤችዲ ሰርተው መሄድ ያለባቸው እንጂ እኛ አይደለንም ጎንደር ላይ ተወልደን አድገን ጀርመን ሄደን በግዕዝ ፒኤችዲ ይዘን መመለስ ያለብን። ስለዚህ ይሄ ሁሉም ኢትዮጵያዊ ቁጭት እንዲጨርበት ፈልጋለሁ። ምክንያቱም እኔ እዚህ ግዕዙም እንዲመዘገብ አንድ ያረገኝ አንድ ያነሳሳኝ የቆጨኝ ነገር ይሄ ነው። እኛ ወርቁ እዚህ ሳለልን እዛ ሄደን ነሐስ ፍለጋ ነው የምንሄደው እና እነሱ መተው ማስተር ፒኤችዲ እዚህ ይስሩ እንጂ እኛ ሄደን ፈረንጅ ግዕዝ አስተምሮን ፒኤችዲ ይዘን መምጣት የለብንም እና በጣም በቁጭት አጽንኦት ሰጥቼ ሁሉም ኢትዮጵያዊ ውስጡ በዚህ እኔ የምቆጨውን ያህል እንዲቆጭ የምፈልገው ነገር ይሄ ነው። ጎንደር መተው ነው ፒኤችዲ መስራት ያለባቸው እነሱ እንጂ እኛ ሄደን ከነሱ በግዕዝ ፈረንጅ አስተምሮን ፒኤችዲ መስራት የለብንም ብዬ መናገር ፈልጋለሁ። ሁሉም ይሄ ቁጭት እንዲኖረውና እነሱ መተው የሚማሩበት ከሰራን ደግሞ በአጭር ጊዜ ያን ማድረግ ይቻላል። ሁሉም ሰው ጎንደር እንዲድና በግዕዝ ፒኤችዲ ሰርተን እንምጣ ብሎ ነጩ ሁሉ ወደዚህ እንዲጎርፍ የማድረግ ችሎታውም አለን። ከተባበርን ይሆናል። አሁን ተጀምሯል። ይሄን ማጠናከር ነው። እንደ ሀገር ምን ይታሰባል? ምን ይጠበቃል? ለግዕዝ እድገት
በትልቅ ደረጃ በስልጣን ላይ ያሉ ሰዎች ለግዕዝ እድገት ምን ያድርጉ እንደው ምክር እስኪ? ጥሩ ጥያቄ ነው። የኢትዮጵያን ከፍታ የሚፈልግ ሁሉም ሰው ኢትዮጵያ ወደ ነበረችበት ከፍታ ለዓለም የስልጣኔ ምንጭ ናት ብለናል ቀድምና አሁንም ወደ ነበረችበት የስልጣኔ ማማ ተነስታ አሁንም ዓለምን እንደገና የስልጣኔ መብራት እንድትሆን ከፈለግን በአገር ደረጃ ይሄ ቋንቋ እንዲሰጥ ትውልዱ ይሄን በግዕዝ የተጻፉ መጽሐፍትን እንዲያነብ ማስቻል አለብን ማለት ነው እና አሁን ስልጣን ላይ ላለው መንግስትም ሆነ ለሚመለከተው አካል በሙሉ የኢትዮጵያን ከፍታ የምንፈልግ ከሆነ ግዕዝ ማወቅ አንዱ መሰረታዊ ነገር እንደሆነ አጽንኦት ሰጥቼ መናገር ፈልጋለሁ። በጣም ጥሩ እናመሰግናለን። ቀደሰ ያመሰግነ ይቀድስ ያመሰግናል ይቀድስ ያመሰግን ዘንድ ይቀድስ ያመስግን ቀድሶ ቀድሶት ማመስገን ቀዳሲ አመስጋኝ ቀዳሲያን ያመሰግኑ ቀዳሲያ ቀዳሲት ያመሰግን ቀዳሲያት ያመሰግኑ መቀድስ መስሙስጣዘ ቅዳሴ ጥራይዘር ቅድሳት በብዙ መቅደስ በይርከምላል ቀደስት መድበል ቀተለ ገደለ ይቀትል ይገላል ይቅትል ይገልዝን ይቅትል ይግደል ቀቲል ቀቲሎት አይመረ አወቀ ያአምር ያውቃል ያይምር ያውቅዝን ያይምር ይወቅ ገብረ አደረገ ይገብር ያደርጋል ይግበር ያደርግዝን ይግበር ያድርግ ሰማ ሾመ ይሰይም ይሾማል ይሲም ይሾም ዘንድ ይሲም ይሹም ብለ አለ ይብህል ይላል ይብሃል ይል ዘንድ ይብሃል ይበል ተንበለ ለመነ ይተነብል ይለምናል ይተንብል ይለምን ዘንድ ይተንብል ይለምን ጦመረ ጻፈ ይጦም ይጽፋል ይጦምር ይጽፍ ዘንድ ይጦምር ይጻፍ። እሺ ቃሌ አጽበ እግዚኦ ወለቡ ጸራህየ ግዕዝ ያድህን ዓለመ አሐዱ ዳዊት ግዕዝ ያድህን ዓለመ አሐዱ ዳዊት ተወልደ እምድንግለ ሙሴ ዘቅኔ ወለት ተወልደ እምድንግለ ሙሴ ዘቅኔ ወለት ሰረቀ እምድንግለ ሙሴ ዘሙሴ ወለት ምን ማለት ነው? ግዕዝ ያድህን ዓለመ አሐዱ ዳዊት የዳዊት ዓለምን ያድን ዘንድ ግዕዝ ወልድ ተወለደ። ተወልደም ድንግለ ሙሴ ከድንግል ሙሴ ሴቶችም ጭምርት እስካሁን ግዕዝን ሴቶች ሁሉ ሲያውቁት አልነበረ፣ በወንድ ብቻ ነበር የሚታወቅ። አሁን ግን በሴቶች ሁሉ መነገር ስለተጀመረ ከሴቶችም ተገኘ። ይህ ግዕዝ ቋንቋ ከሴቶች ሁሉ ተገኘ ማለት ነው። ግዕዝ ያድህን ዓለመ አሐዱ ዳዊት ተወልደም ድንግለ ሙሴ ዘሙሴ ወለት አምላኪ ገይ ሳቤከ ላይካነ ግዕዝ ምእመን ላይካነ ግዕዝ ምእመን እለ በጎንደር ተስላስ ላይካነ ግዕዝ ምእመን እለ በጎንደር ተስላስ ላይካነ ግዕዝ ምእመን እለ በጎንደር ተስላስ ቀደስዎ በበአፍሆሙ ዘግዕዝ ንጉስ ቀደስዎ በበአፍሆሙ ዘቅኔ ንጉስ አምጣኔ ይትናገር ጽድቀ በቃሉ ሚስጥረ ሥላሴ ሰላስ አምጣኔ ይትናገር ጽድቀ በቃሉ ሚስጥረ ሥላሴ ሰላስ። ምንድነው ደግሞ ይሄ ምእመን ላይካነ ግዕዝ ምእመን እለ በጎንደር ተስላስ። ያው እኛ ደግሞ በጎንደር ቦታ ተገኝተን ነው ግዕዝ ቋንቋን የምናስተላልፍ ያለና የምእመን ጨዋዎች በጎንደር ተገኝተው አለ ቀደስዎ በአፍሆሙ ዘቅኔ ንጉስ ቅኔን እንግዲህ አንድ ንጉስ ውሸት የማይናገር እውነተኛ ተናጋሪ ከሆነ አንድ ንጉስ ሁሉም ምእመን ያንን እንትን ሁሉም በያፉ ያመሰግነዋል። ትንሽ አይል ትልቅ አይል ሁሉም ያው ተገልጋዩ ህብረተሰብም እውነትን ስለሚወድ ማለት ነው። አምጣኔ የተናገር ጽድቀ በቃሉ ሚስጥረ ሥላሴ። ስለዚህ ቅኔ ደግሞ የተሸሸገው ሚስጥር አንድ ሳይደብቅ ሚስጥሩን ያስተላልፋልና ያው በያፋቸው አመሰገኑት ማለት ነው። ላይካነ ምእመን ላይካነ ግዕዝ ምእመን እለ በጎንደር ተስላስ ቀደስዎ በአፍሆሙ ዘቅኔ ንጉስ አምጣኔ የተናገር ጽድቀ በቃሉ ሚስጥረ ሥላሴ ሰላስ። አመሰግናለሁ። ስሜ ሄኖክ አለሙ እባላለሁ። የጎንደር ዩኒቨርሲቲ የአራተኛ ዓመት የግዕዝ ተማሪ ነኝ።
አሁን አጼ ፋሲል ግቢን ለመጎብኘት መጠናል። በዛ ምክንያት አንድ ጉባኤ ቃና አደርጋለሁ ማለት ነው። ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ህንጻ ፋሲለደስ አባይ ትዕይንተ ጎንደር ዘሃሎ ህንጻ ፋሲለደስ አባይ ትዕይንተ ጎንደር ዘሃሎ በአርዲተ ግዕዝ ወአለ መርአዊ ባጎር መሲሎ በአርዲተ ግዕዝ ወአለ መርአዊ ባጎር መሲሎ ህንጻ ፋሲለደስ አባይ ትዕይንተ ጎንደር ዘሃሎ ታላቅ የሆነ የአጼ ፋሲል ግቢ በጎንደር ከተማ ያለ የሆነ ታላቅ የአጼ ፋሲል ግቢ ቤተ መንግስት በጎንደር ዩኒቨርሲቲ በጎንደር ዩኒቨርሲቲ ተማሪዎች የሰሎሞን ሙሽራን መስሎ አለ ማለት ነው ፍቹ። ህንጻ ፋሲለደስ አባይ ትዕይንተ ጎንደር ዘሃሎ ህንጻ ፋሲለደስ አባይ ትዕይንተ ጎንደር ዘሃሎ በአርዲተ ግዕዝ ወአለ መርአዊ ባጎር መሲሎ ለእግዚአብሔር ምድር በመልአ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ ወውእቱ በባህር ሳረራ ግዕዝ ለኢትዮጵያ እመውት ዘይቤ ግዕዝ ለኢትዮጵያ እመውት ዘይቤ ለአድህን ወርሱ ውእቱ ምስለ ትንሣኤ ግዮን ሶቤ ግዕዝ ለኢትዮጵያ እመውት ዘይቤ ለአድህን ወርሱ ውእቱ ምስለ ትንሣኤ ግዮን ሶቤ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም ወይትባረክ ስመ ስብሐቲሁ ቅዱስ ህትምት ልብሰታኦስ እምወርሃ ልደት እስከ ጥምቀት ዘተጽሕፋ ብኪ አናቅጸ ግዕዝ ሥላሴ አንጸብርቂ ወይታድለቅልኪ ገጸኪ ሥላሴ እስመ ዮም ይትከበር በዓለ ዚአኪ ሥላሴ ወህዝበ ዓለም ሐራ ሥላሴ እምርሁቅ መጹ በዘ ሥላሴ ለሐውጾ ምስጢረ ሥላሴ ተሳሃለኒ እግዚኦ በከመ እበየ ሳይልከ ወበከመ ብዛም ሂዳትከ ደምስስ ኃጢአትየ ህጽበኒ ወአንጽሐኒ እም ኃጢአትየ ንኢ ጻኢ ኢትዮጵያ ንኢ ጻኢ ኢትዮጵያ መራተ ወንጌል ዘወልድ ዘሥላሴ ሰናያ ንኢ ጻኢ ኢትዮጵያ መራተ ወንጌል ዘወልድ ዘሥላሴ ሰናያ በዘመነ ግዕዝ ቤተሰርጉኪ በዘመነ ግዕዝ ቤተሰርጉኪ ግዮን ህውፀ ገጽኪ እስመ መጻትነያ ግዮን ህውፀ ገጽኪ እስመ መጻትነያ ንኢ ጻኢ ኢትዮጵያ መራተ ወንጌል ዘወልድ ዘሥላሴ ሰናያ በዘመነ ግዕዝ ቤተሰርጉኪ ግዮን ህውፀ ገጽኪ እስመ መጻትነያ ፈታ ሌተ እግዚኦ ወተበቀል በቀልየ እምሕዝብ ውጹሃን እምጽድቅ እምብእሲ አማጺ ወጽልሁ ባልሃኒ ኢትዮጵያ ወለት ቀብኢተ ርእሳ ጥምቀተ ኢትዮጵያ ወለት ቀብኢተ ርእሳ ጥምቀተ ኢትዮጵያ ወለት ቀብኢተ ርእሳ ጥምቀተ ተልዕለት በአንጸብርቆታ ቅድመ ሕዝብ ዘህተ ተልዕለት በአንጸብርቆታ ቅድመ ሕዝብ ዘህተ ኢትዮጵያ ወለት ቀብኢተ ርእሳ ጥምቀተ ተልዕለት በአንጸብርቆታ ቅድመ ሕዝብ ዘህተ ኢትዮጵያ ቆንጆ ልጅ ለጥምቀት ቅባትን የተቀባች ኢትዮጵያ ቆንጆ ልጅ ከፍ ከፍ አለች። በሰለጠነ ሕዝብ ፊት ከፍ ከፍ አለች። ያው ሴቶች በጥምቀት ለጥምቀት ያልሆነ ቀሚስ ይበጣጠስ ብለው በደንብ ለባብሰው በደንብ አይጠው በህዝብ ፊት ስለሚወጡ ይሄንን ለማመልከት ነው። አመሰግናለሁ። የግዕዝ ተማሪ እንደመሆኔ አንድ ጉባኤ ቃና የግዕዝና ሁለት ዘአምላኬ ስለ አጼ ቴዎድሮስ ልደታቸው ነው። አጼ ቴዎድሮስን የሚመለከት ሁለት ዘአምላኬ ነው የማቀርብላችሁ።
ክርስቶስ ግዕዝ ድህረ እሙታን ተንሥአ ክርስቶስ ግዕዝ ድህረ እሙታን ተንሥአ መጽሐፍተ አበው ነፍሳተ እሙስተ ሲኦል አውጽአ ክርስቶስ ግዕዝ ድህረ እሙታን ተንሥአ ክርስቶስ ግዕዝ ድህረ እሙታን ተንሥአ መጽሐፍተ አበው ነፍሳተ እሙስተ ሲኦል አውጽአ። ትርጉሙ ቀላል ነው። ክርስቶስ ከሙታን መካከል ተለይቶ ሲነሳ ነፍሳትን አወጣ ነው። ወርቁ ግን ግዕዝ ሲነሳ መጽሐፍት የተቀበሩት መጽሐፍቶች መመርመር ጀመሩ ማለት ነው። ወርቁ ቴዎድሮስ ንቃ እምነዋምከ በሕቁ ቴዎድሮስ ንቃ እምነዋምከ በሕቁ ቆናጽል አጽራረ ኢትዮጵያ አኮኑ ያህልቁ ቆናጽል አጽራረ ኢትዮጵያ አኮኑ ያህልቁ ቅድመ አባግ ባጽ እመተረግዙ ወርቁ ቅድመ አባግ ባጽ እመተረግዙ ወርቁ ቴዎድሮስ ንቃ እረኛ ቴዎድሮስ ንቃ ከእንቅልፍ ንቃ። ቀበሮች በጎችን የሚያሳድሯቸው ቀበሮች አላለቁም ተበልተው አላለቁምና ከእንቅልፍ ንቃ ማለት ነው እረኛውን። ወርቁ ደግሞ ቴዎድሮስ ድጋሜ የተነሳና አንድ አድርገን ማለት ነው ወርቁ። ሚካኤል ቴዎድሮስ ዘአፈድፈድ ከሰላመ እስራኤል ህዝበ ኢትዮጵያ ሐሰሱከ ክመ እስራኤል ህዝበ ኢትዮጵያ ሐሰሱከ ክመ ወባይረ ኤርትራ ሁከተ ከመጣይዶሙ ክም ዳግመ ወባይረ ኤርትራ ሁከተ ተአዶሙ ዳግመ ሚካኤል እስራኤላውያን ባይረ ኤርትራ እንዳሻገራቸው አሁንም ደግሞ ሚካኤል ቴዎድሮስ ኢትዮጵያን ህዝብ ጋሚ ታሻግረው ግን ተነስ ማለት ነው። ከሙታን ተነሳ ማለት ነው። አመሰግናለሁ። ኑ ንትማር ልሳነ ግዕዝ ዘኢትዮጵያ የኢትዮጵያን ቋንቋ ግዕዝን ኑ እንማር መልእክታችን ነው። አመሰግናለሁ።